የደረሰን ስለ ፎርማቱ ከዚህ በፊት ሻይ ቡናና ሻይ ስናይ በሚዲያ የኛም አባል ሲሳተፍ ፎርማቱ ላይ የምንለው ነገር አለን። አንደኛ ፎርማቱ መደማመጥ የሚታይበት ሆኖ አላገኘ ነው። ብዙ ጫጫታዎች፣ ብዙ ሁከቶች የሚታዩበት ሰው እድል እንኳን ሳይሰጠው የሚረባበሽበት ያ ደግሞ እንገነባለን ለሚባለው ነገር ጠቃሚ ሆኖ አላገኘ ነው። ስለዚህ with due respect አሁንም እንደዛ አይነት ፎርማት የሚቀጥል ከሆነ እንደ ኦነግ ለመሳተፍ የምንቸገር መሆኑን መግለጽ ፈልጋለሁ። ሰዎች ሐሳብ አላቸው። ሐሳቦቻቸው ፓተርን ይዞ ክርክርም ከሆነ ሁለት ወይ ሶስት ሐሳቦች ቀርቦ በዛ ዙሪያ ላይ ሰዎች ቢከራከሩ መልካም ነው። ግን የጨረባ ተስካር በሚመስል ሁኔታ ሁሉም ፓተርን ሳይኖረው መንጫጫት ጥሩ አይደለም፣ ሆኖ አናገኘው። ሁለተኛው አሁንም እዚህም ያየሁት ያንተን ሐሳብ ወይንም የዚህ ፕሮግራም ሐሳብ ልትገልጥልን ትችላለህ? ምንድነው ለማሳካት የፈለገው? አንድ ወጥ አህዳዊት ኢትዮጵያን ነው ወይስ ህብረ ብሔር ኢትዮጵያን ነው የሚያስበው? ምክንያቱም ከመግቢያውም ጀምሮ እዚህም ከመጣው የታዘብኩት ብዙዎቻችሁ ስታጨበጭቡላቸው የነበሩት ነገሮች አንድም ህገ መንግስታዊም አይደሉም። ሁለተኛ ህብራዊነት የሚጎላቸው ብዙ ነገሮች አሉ። በእኛ አገላለጽ አህዳዊነት የተጠናወታቸው ማለት ነው። ወደድንም ጠላንም በዚያ ሀገር ውስጥ ብሔር ብሔረሰቦች አሉ። ህልውናቸውንና ማንነታቸውን ታሪካቸውን ለማስከበር ብዙ ታግሎ አሁን ያለው ህገ መንግስትና ህብረ ብሔር ፌዴራሊዝምን አቋቁሟል። ይሄ መሰረታችን ሊሆን ይገባል። ቢያንስ ይሄን በጣሰ ንግግር ግን ለመሳተፍ እንቸገራለን። ለምሳሌ የዘር ተብሎ ተጨበጨበ። ሰለሞን ኦሮሞ ማትበሉ ጉራጌ ማትበሉት ተጨበጨበ። አንተም በመልካም ተቀበልከው። ነገር ግን ህገ መንግስቱ ኦሮሞ የሚባል ብሔር ጉራጌ የሚባል ብሔር እንዳለ ያምና እና ኢትዮጵያዊነት ደግሞ የነዚህ ሁሉ ህብር እንደሆነች ነው የሚገልጠው እንጂ at the expense of የነዚህ ኤግዚስተንስ ኢትዮጵያዊነት የሚገነባ ከሆነ ያ ብዙ ክርክር ብዙ ፍልሚያ ተካሂዶበት እዚህ የተደረሰ ስለሆነ እነዚህ ነገሮች መከበር አለበት። አዝማሪው የራሱ ሐሳብ ነው ብለሃል። ነገር ግን በኢትዮጵያ ባህል የፖለቲካ ባህል የምናውቀው አዝማሪዎች የጋባዦቻቸውን የልብ ትርታ እያዩ አንዳንዴም በሽልማት ያንን ያስተጋባሉና ካልሆነ ደግሞ ህብረ ብሔራዊነት እንዲገለጥ የኦሮሞም ገረርሳ የሌላው እንዲቀርብ ማድረጉ ተገቢ ነው። ሌላው ይከበር ባህሎቹ ፕሉራል ነን ብለን ካሰብን እነዛ ፕሉራሊቲ እዚህ መታየት አለባቸው። ለምሳሌ ዳቦ ሴሬሞኒ ስታደርጉ ሁሉም ፎር ግራንትድ ሆኖ የተቀበለው አንተ ፒክ ያረካቸው ባለስልጣናት ሽማግሌዎች ሊሆኑ ይችላል። በኔ ባህል ደግሞ እንደዛ አይደለም። ለምሳሌ ይሄ ምድር ይሄ ቦታ የጉለሌ ጎሳ አባላት እንደኔ ባህል ከአቶ ታዬ በፊት አቶ ግርማ ነው መውጣት ያለበት በኔ ባህል። ምክንያቱም አለው የራሱ ሴሬሞኒ አለው እና የምናጓድል ከሆነ ከናካቴው ወይ መተው የምናቀርብ ከሆነ ግን ኮንሺየስ መሆን አለብን ላሉት ነገሮች በሙሉ እና ቅድም እንደ ለመግቢያ ላይ እንደተናገርኩት ያንተ የሚዲያ ሐሳብ በሁክ ኦር ባይ ኩክ አንዲት ወጥ ኢትዮጵያን ማስተጋባትና እሱን አጀንዳ አድርገ ከሆነ ይነገርንና እኛ የራሳችን እንትን እንወስዳለን። ነገር ግን የተፈለገው ሐሳብ ሁሉም የሚነጋገሩበት ከሆነ ከፊት ለፊት ወጥቶ ሐሳቦች በአንድ ዳይሬክሽን እንዲፈሱ ማድረግ
አግባብ አይደለም። ሌላ በአንተ ሚዲያ ላይ ከዚህም በፊት የታዘብኩት ዶሚኔት ታደርጋለህ። ተነግሮ ከሆነ አላቅም። ይሄንን እንድታስተካክል እንፈልጋለን። ሐሳቦች ትክክልም ስተትም ሊሆኑ ይችላሉ ብለህ ተነስተሃል። ስለዚህ ሐሳቦች መገደብ የለባቸው። ባይሆን ለኔ በጣም ቸርነት አሳይተሃል መሰለኝ። አሁን ባይሆን ሰዓት ገድብ። በሰዓቱ ግን ሰውየው የፈለገውን ይናገር። ኢረሌቫንሱ ባንተ እይታ ሳይሆን በአድማጭና በተመልካች በተሳታፊ በኋላ ላይ ሐሳብ ቅራኔ ይቅረብበት። ነገር ግን አንተ ያንን ሰው ሐሳብ ካንተ ካሰብከው ፍሬምወርክ ውጪ ሲወጣብ ካቆምከው ጭቅጭቁ ስናይ እንደነበረው ልናገር አትናገር አይነት ክርክሮች ሰዓት የሚፈጁ እንደገና ደግሞ አንተ ስላልተዋጠልህ ነው ሐሳብን እየገደብክ ያለው የሚባል አይነት በጣም ባራል ሆኖ በሚዲያ ሲተላለፍ የነበረው ያንተ ፕሮግራም እኔ ያየሁት እንደዚህ አይነት ክርክሮች ነው። ስለዚህ ሰዓት ገድብ። ሐሳቦቹ ግን ካንተም እይታ ውጪ ቢሆን ምናልባትም አንተ ሴት ካረከው ፍሬምወርክም ውጪ ቢሆን እንዲፈሱና በተመልካቹ ፍርድ እንዲያገኙ ብታደርግ እነዚህ ነገሮች የሚደረጉ ከሆነ በእኛ በኩል ሐሳባችንን ቀርበን ለማስረዳት የኛን የኢትዮጵያ እይታ ለመናገር ዝግጁ ነን። አህዳዊነት የሚጫጫ ነው ከሆነ ግን ባርከን ከዚህ በኋላ ላንሳታ የደረሰን